ስሜ ሰር መሐመድ ይባላል። ያለሁበት ሰፈር ድች እንግዲህ ይሄን ሞተር ከማግኘት በፊት ከዛሬ 2 አመት በፊት ማለት ነው ምርታችን ደካማ ነው ማለት ውሃ የምናገኝበት ጊዜ ሰብሉ የሚያገኝበት ጊዜ በጣም ስለሚጎዳ አናሳ ነበር ይቀጥናል ይደቃል። አሁን ከ2 አመት ወደዚህ ግን ሞተር ካገኘን ወደዚህ ያው ምርታችን በኩንታል ከ30 እስከ 40 ኩንታል እያመረትን ነው። ከዛ በፊት ግን ከ10 እስከ 20 ኩንታል ነበር ሞተር ሳናገኝ በፊት ማለት ነው። አሁን ቀለም ኢትዮጵያ ይሄን ሞተር ድጋፍ ካደረገልን በኋላ ያው ወደ ስንዴ ሰብል ነው የዞርነው። አሁን የስንዴ ሰብሉም ይሄው እንደምታዩ አሪፍ ላይ ነው ያለው። በቃ በአስፈለገው ጊዜ ስለሚያገኝ ማለት ነው። ታመርቱት ድንች፣ ቀይ ስር፣ ካሮት፣ ሽንኩርት ከዚህ ከስንዴ በፊት አሁን 40 ኩንታል ካሮት ነቀያለሁ። ከዚህ ከመሬት ድንች ከዚህ ነቀያለሁ። 2 ጊዜ ነበር እንደምንም ተጨናንቀን በፊት የምናለማው። አሁን ግን 3 ጊዜ በቃ እናለማለን በአመት 3 ጊዜ ከዚህ ከመሬት ብቻ። ስለዚህ በአመት እስከ 150 ሺህ ብር ድረስ አሁን ከ60 ሺህ ብር አይበልጥም ነበረ። ቀለም ኢትዮጵያ ላደረገልን ትብብር ከልብ እናመሰግናለን። እንደው ፈጣሪ ለነሱ መስገን ፈጣሪ